ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም ስለታጠበች ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ። ያው እርድ ይፈጸማል። አብዛኛው ቤተክርስቲያን ላይ መጡ የሚያድሩት ሌሊት ላይ አዘጋጅተው የሚመጡት እንደመጡ ደግሞ ቤት ላይ ሆነው ወደ ቤተክርስቲያን መምጣት የማይችሉት እደው አድረው ስጋ ደሙን ተቀብለው ለሚመጡት አዘጋጅተው የሚጠብቁ ሰዎች የሚነሳ ጥያቄ አለ። በተለይ ደግሞ ከሀገር ውጭም ያሉት ሰዎች ቤተክርስቲያን መሄድ በማይችሉበት መጠን የራሳቸውን ሰዓቱ ሲደርስ በዓሉን ለማክበር እርድ ይፈጽማሉ። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸውም። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም። እንትን ያለው አሁን ይሄ የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው። እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ። ባልተከለከለ ጥያቄ